ዳዊት የቤተልሔም ነዋሪ የእሴይ የመጨረሻው ልጅ ነበረ። እርሱም ቀይ ጸጉር፣ ውብ ዓይንና ጥሩ ገጽታ ያለው ልጅ ነበር። በልጅነቱ የአባቱን በጎች ያግድና ይጠብቅ ነበር። በታሪክ ተጽፎ እንደምናገኘው ዳዊት ጀግና ልጅ ነበር። ጀግንነቱን ከሚገልጹት ሥራዎች ጎልቶ የሚታየው ያለ አንዳች መሳሪያ የበጎቹን መንጋ ለመንጠቅ የመጡትን አንድ አንበሳና አንድ ድብ መግደሉ ነው። ዳዊት ልጅ በነበረበትና ባልታሰበ ጊዜ ነቢዩ ሳሙኤል በመንፈስ ቅዱስ ተመርቶ ቤተልሔም ለመጎብኘት መጥቶ ሽማግሌዎቹን ሰብስቦ ሁሉን ለማድረግ ለሚችል እግዚአብሔር መስዋዕት እንዲያቀርቡ በጠየቃቸው ጊዜ እሴይ ዳዊትን እንደ መስዋዕት አድርጎ አቀረበው። ከዚያን ጊዜ ጀምሮ ከእግዚአብሔር መንገድ ከተላለፈው ከንጉሥ ሳኦል ቀጥሎ እንደሚነግስ ሳሙኤል በመንፈስ ቅዱስ አውቆ ዳዊትን ቅብዓ ሜሮን ቀባው። ከዛን ጊዜ ጀምሮ የእግዚአብሔር መንፈስ ከሳኦል ላይ ተነስቶ በዳዊት ላይ አደረ። ከጥቂት ጊዜ በኋላ በድንገት በሚነሳ የመንፈስ መታወክ በሽታ ሳኦል መሰቃየት ጀመረ። ይህም ሕመም አንዳንድ ጊዜ ምን እንደሚያደርግ እስካለማወቅ ያደርሰው ነበር። ስለዚህም ዳዊት በበገና እንዲያረሳሳው ይላክለት ነበር። ሲጫወትም ጸጥ ባለ አመራርና መንፈስን በሚያዝናና መልክ በገናውን በመደርደሩ የሳኦል ተለዋዋጭ የመንፈስ ደዌ በርዶና ለዝቦ ከልክ ይገባ ነበር። ከዚህም የተነሳ ሳኦል ዳዊትን በጣም ወደደው። በእንደዚህ ያለው ሁኔታ ላይ ሳሉ ፍልስጤማውያን በእስራኤል ላይ ጦርነት አነሱ። በዚህ ጊዜ ዳዊት ልጅ በመሆኑ ከጦር ሜዳ ለመዋል አልተፈቀደለትም ነበር። ነገር ግን 3 ወንድሞቹ ከንጉሥ ሳኦል ጋር ሆነው ለመዋጋት ወደ ጦርነቱ ሜዳ ሄደው ነበርና ስንቃቸውን አስይዞ አባቱ ላከው። ከሰፈርም ከደረሰ በኋላ ከፍልስጤማውያን ወገን የሆነ አንድ ጎልያድ የተባለ ጀግና እስራኤላውያንን በመናቅ እንደሚገድላቸው ሰማ። በተናገረውም ሲናደር ሳለ እንደለመደው ጎልያድ በእስራኤል ላይ ሊነሳ መጣ። በዚህም ጊዜ ዳዊት ተፋጥኖ ከአንድ ትንሽ ወንዝ አንድ ድንጋይ አንስቶ በኃይል ወነጨፈበት። የአወነጫጨፉም አነጣጠር ትክክል ከመሆኑ የተነሳ ግዙፉ ጎልያድ ከግንባሩ ላይ መሃል ለመሃል ተመቶ ተጥለወለወና ተደፋ። ወዲያውኑም ዳዊት ሮጦ ደረሰና ገደለው። ቸብቸቦኑም በገዛ ራሱ ሰይፍ ቀነጠሰው። ይህ የጀግንነት ተግባር ለዳዊት ተወዳጅነትና ክብርን ሲያሰጥ ለእስራኤል ሕዝብም ድልን አቀናጀ። ነገር ግን ሳኦል በጣም ቀንቶ ሊገድለው ከጀለ። ከዚህም የተነሳ ዳዊት ከሳኦል ፊት ሸሽቶ ሄደ። በአጭር ጊዜ ውስጥ 300 የሚሆኑ ሰዎች በዙሪያው ተሰብስበው አለቃ አደረጉት። ሳኦል ዳዊትን ለመያዝ በብዙ መንገድ ጣረ። ይሁንና እስከ መጨረሻው ሳይሆንለት ቀረ። ከዚህም የተነሳ ዳዊትን ለማምለጥ ረድታችኋል፣ አስተናግዳችኋል በማለት 77 የሚሆኑ ካህናትን የካህናት ቤተሰቦች በአንድ ጊዜ አስፈጀ። ዳዊት በዙሪያው ከተሰበሰቡ ሰዎች ጋር ከአንድ ቦታ ወደ ሌላው ሲዘዋወር ሳኦል መከታተሉን አላቋረጠም። በዳዊት ትዕግስት ሳኦል 2 ጊዜ ከሞት አደጋ ዳነ። ሳኦልም እየዳነ እያፈረና እየተጸጸተ ከመመለሱ በስተቀር በዳዊት ላይ አንዳችም ጉዳት ያደረገው ነገር የለም። ዳዊት ከዘውትር የሳኦል መከታተልና መባረር ይድን ዘንድ ከፍልስጤማውያን ዘንድ መጠጋትን ፈልጎ ጠየቀና ንጉሡ በደስታ ከነሰዎቹ ተቀበለው። ከጥቂት ጊዜ በኋላ በፍልስጤማውያንና በእስራኤላውያን መካከል በተነሳው ጦርነት የዳዊት ታላቅ ወዳጅ የነበረው ዮናታንና ንጉሥ ሳኦል በጦርነት ወደቁ። ዳዊትና ሰዎቹም የንጉሡንና የወዳጆቹን ሞት የእስራኤልንም ዘውድ መውደቅ በሰሙ ጊዜ አለቀሱ። ስለ ንጉሡ ስለ ሳኦልና ስለ ወዳጁ ስለ ዮናታን ጥልቅ ሐዘኑን የምትገልጽ አንዲት እንጉርጉሮን ደረሰ። ከዚህ በኋላ ከአምላክ ተገልጾለት በንጉሥነት ዘውድን ወደ ተቀናጀበት ከተማ ወደ ሄብሮን መጣ። በዚያን ጊዜ የሳኦል የበኩር ልጅ በሕይወት ነበርና የአንድ ክፍለ ሀገር ንጉሥ ሆኖ አስቸገረ። እንደዚሁም ሌሎች አንዳንድ አመፀኞች እየተነሱ ሳያስቸግሩ አልቀሩ። ነገር ግን ዳዊት በቤተልሔም ነግሶ 7 ዓመታት ከጠላቶቹ ጋር ሲታገል ቆይቶ ተቀናቃኞቹ ሁሉ ስላለቁ በመላ የእስራኤል ሕዝብ ላይ ተቀብቶ ነገሰ።
የመላ የእስራኤል ሕዝብ ንጉሥ በመሆኑ ከሄብሮን የተሻለ መናገሻ ከተማ እንደሚያስፈልገው ተገንዝቦ ኢየሩሳሌምን መናገሻ ከተማው አደረጋት። ከዚህ በኋላ እየተመቻቸ ስራውን በመቀጠል የእስራኤልን ጠላቶች ሁሉ አፈር እያስጋጠ ግዛቱን አስፋፋ። ሕዝቡም አገሩን እያለማ እንዲጠቀም በሙሉ መብቱ መራው። ዛሬ በኢትዮጵያ በጣም ተወዶ በያለበት በየጸሎቱ መጻሕፍትን የሚደገመውን መዝሙረ ዳዊት የደረሰው በስደት በነበረበት ጊዜ ነው። በኋላም ምንም እንኳን ዳዊት ንጉሥ ቢሆን የሙዚቃ ፍቅሩ አልተቀነሰም። ብቻ አብዛኛውን ጊዜ ወደ መንፈሳዊ መዝሙር ያደላ ነበር። ራሱ ብዙ መዝሙሮችን ደርሶና የዜማ ስልቶች አውጥቶ ይዘምር እንደነበርም ይነገራል። በመጨረሻም 40 ዓመታት ተኩል ገዝቶ በ70 ዓመቱ አረፈ።